ሰላም፣ ይህ ንቃት ሚዲያ ነው። ዛሬም እንደተለመደው ህይወት ላይ በጣም አስፈላጊ ነገር ግን በጣም ማታስተውለውን የህይወትን ህጎች እነግርሃለሁ። እናም ሁሌም እንደምነግርህ ይህ ቪዲዮ ያንተን ህይወት አይቀይረውም፣ ሞቲቬሽን ያንተን አይለውጥም። ነገር ግን ይህንን ቪዲዮ ስታይ ራስህን ለመለወጥ ብቻ ሳይሆን የሚያስከፍለውንም ዋጋ ለመክፈል ዝግጁ መሆንህን አልጠራጠርም። ስለዚህ የምነግርህን ህጎች በመስማት ብቻ ሳይሆን ወደ ህይወት በማምጣት የማንነት ለውጥ መንገድን እንድትጀምር እጋብዝሃለሁ። ጥበባዊ ውሳኔን መወሰን። በሁላችንም ህይወት ውስጥ ውሳኔዎች የተሞሉ ናቸው። ትልልቅ ውሳኔዎች፣ ትናንሽ ውሳኔዎች ወይም የማናስተውላቸው ውሳኔዎች የተሞላ። ምን መምላት እንዳለብህ፣ ምን መልበስ እንዳለብህ፣ ምን ማድረግ እንዳለብህ፣ የቱን ጓደኛ መምረጥ እንዳለብህ፣ ምን መማር እንዳለብህ ማለት ሁሉም የህይወታችን ክፍሎች የተሰሩት በወሰንካቸውና በምትወስናቸው ውሳኔዎች ናቸው። ሳታስበው ይሁን አስበው በየቀኑ በጣም ብዙ ምርጫዎች ወደ አንተ ይመጣሉ። እነዚህ ውሳኔዎች ቀንህን፣ ሳምንትህን፣ ወርህን፣ ዓመታትህን በአጠቃላይ ህይወትህን ይወስናል። እስቲ ማንም ያልነገረህን የህይወትን ምክር ልንገር። አሁን የምትኖረው ህይወት በየቀኑ የወሰንካቸው ውሳኔዎች ውጤት ነው። ችግሩ ሰዎች በጣም አሪፍ የሆነ ህይወትን አለመፈለግ አይደለም። ችግሩ አብዛኛው ሰዎች እንዴት ጉድ ዲሲዥን ዲሳይድ ማድረግ እንዳለባቸው አያውቁም። ምን ማለት ነው? ውሳኔዎችን በስሜት ይወስናሉ። እውቀት ሳይኖራቸው ይወስናሉ። በገስ ይወስናሉ። በጭንቀት መካከል ይወስናሉ። ከዚያም በእነዚህ ውሳኔዎች ምክንያት ጉዳት ሲደርስባቸው መጸጸት ይጀምራል። ስለዚህ ዛሬ በውሳኔ ላይ ያለህን አቋምና አንደርስታንዲንግ እናም እንዴት መወሰን እንዳለብህ ጋይድ አደርግሃለሁ። እነዚህን ውሳኔዎች በምትወስንበት ጊዜ ምን ማድረግ እንዳለብህና እንዴት መወሰን እንዳለብህ የሚረዱ 5 ፕሪንሲፕሎችን አሳይሃለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ወደ ቪዲዮ። አንደኛ፣ ከመወሰን በፊት መረጃዎችን ሰብስብ። በጣም ብዙ ሰዎች ውሳኔ በሚወስኑበት ጊዜ የሚሳሳቱት ስህተት መረጃ ሳይሰበስቡ በስሜትና በቅጽበት መወሰናቸው ነው። ውሳኔያቸው በግምት በተሞላበትና ሙሉ ባልሆነ እውቀት ላይ የተመሰረተ ነው። ሌሎች ደግሞ በራሳቸው እይታ ወይም አንግል ላይ ብቻ የተመሰረተ ነው። ውሳኔያቸውን ሲወስኑ በራሳቸው ፐርስፔክቲቭ ብቻ ይወስናሉ። ከዚያም ውሳኔያቸውን ከወሰኑ በኋላ ለሚመጣባቸው ውጤት ያዝናሉ፣ ይጸጸታሉ፣ ግራ ይጋባሉ፣ ይሸነፋሉ። ስለዚህ እውነታው ሰዎች ወይም ውሳኔዎች በእውነተኛ መረጃና ከተለያዩ አይነት እይታ አንጻር ካልሆነ ህይወትህን በራስ እጅ ችግር ውስጥ ትከተዋለህ። ጥበባዊ ውሳኔን መወሰን ከፈለግ የግዴታ መረጃዎችን መሰብሰብ ይኖርብሃል። እነርሱም ከአንድ ቦታ አይደለም፣ ነገር ግን ከብዙ ሰዎች፣ ከተለያዩ ምንጮች የሚታመኑና እውነተኝነት ያላቸውን መረጃዎችን ሰብስብ። ከዚያም ከሰበሰብክ በኋላ እነዚህን መረጃዎች በራስ መንገድ አመዛዝን። ውሳኔ ከመወሰን በፊት ወደ አክሽን ከመግባት በፊት እነዚህን የሰበሰብካቸውን መረጃዎች አመዛዝነህ እይ። በእውነተኛ መረጃዎች የተመሰረተ ውሳኔ ከጸጸትና ከአላስፈላጊ የሆነ ጭንቀት ይጠብቅሃል። እውቀት ሁኔታህን ግልጽ እንዲሆን ያደርግልሃል፣ ስሜታዊነትህን ይቀርፍልሃል። አይተ ከሆነ ሁሉም ጠንካራ ውሳኔዎች የሚወሰኑ ሰዎች፣ ሁሉም ስኬታማ ሰዎች የሚመርጡት ምርጫዎች ሁሉና ለሚወስኑት እያንዳንዱ ውሳኔዎች በመረጃና በእውቀት የተደገፈ ስለሆነ በውሳኔያቸው በፍጹም አይጸጸቱም። በስሜት ወይም በግምት በፍጹም አይወስኑም። ምክንያቱም ከመወሰናቸው በፊት ያለውን እውነታ ኦብዘርቭ ያደርጋሉ። ከዚያም ያመዛዝናሉ፣ አናላይዝ ያደርጋሉ። ከተለያዩ ምንጮች መረጃን ይሰበስባሉ፣ ከተለያየ አንግል ይመለከታሉ። ከዚያም በመጨረሻ ውሳኔያቸውን በልበ ሙሉነትና በራስ መተማመን ይወስናሉ። አየህ፣ ያለ መረጃ አይደለም ትልቅ ውሳኔን ጥቃቅን የምንላቸው ውሳኔዎች እንኳን ያለ መረጃ ስንወስን ዋጋ ያስከፍሉናል። ስለዚህ አንተ ማድረግ ያለብህ ነገር ቢኖር ውሳኔ ከመወሰን በፊት መረጃ ሰብስብ።
ጠይቅ። የሰዎችን ኤክስፒሪየንስ ጠይቅ። ሰዎችን አውራቸው። በራሳቸው የራሳቸውን ግምትና አስተያየት እንደ መረጃ ተቀበል። ምክንያቱም አንተ እያለፍክበት ያለህበትን ሁኔታ በተመሳሳይ መልኩ ሰዎች አሳልፈውት ሊሆን ስለሚችል። በመቀጠል እውነታዎችን ቼክ አድርግ። በገስና ከሶሻል ሚዲያ መረጃዎችን አትውሰድ። መረጃ ኮሌክት በምታደርግበት ጊዜ ኤቪደንስ ወይም በማስረጃ ሊሆን ይገባል። ምክንያቱም መረጃዎች ሁሉ እውነተኛ መረጃ ስላልሆኑ። በመጨረሻም የሰበሰብካቸውን መረጃዎች በማመዛዘንና ውጤቱ ምን ሊሆን ይችላል ብለህ አስብ። አድቫንቴጃቸውንና ዲስአድቫንቴጁን አስብ። ይህንን በወስን ምን ሆናለሁ፣ ያንን ደግሞ በወስን ምን ሆናለሁ ብለህ አመዛዝን። በመጨረሻም በልበ ሙሉነትና በኮንፊደንስ ምርጫህን ወይም ውሳኔዎችን ወስን። ሁለተኛ፣ በከባድ ስሜት ውስጥ ሆነህ በፍጹም እንዳትወስን። ይህ ህግ ወይም አመለካከት በብዙዎች ዘንድ የማይስተዋል ወይም የተናቀ ህግ ነው። ነገር ግን ይህ ሐሳብ በህይወትህ ዘመን ሁሉ ከማትረሳው ጸጸትና ስህተት ያድንሃል። ምን ማለት ነው? ሲደክምህ፣ ስትናደድ፣ ስትጨነቅ፣ ስታዝንና ስሜትህ ጥሩ ሁኔታ ላይ በማይሆንበት ጊዜ በፍጹም ውሳኔን እንዳትወስን። ምክንያቱም በእነዚህ ሁኔታዎች ውስጥ ስትሆን በአጭሩ አእምሮህ ማመዛዘን አይችልም። ይህም ማለት በጨለማ ውስጥ የፊት ለፊት መብራቱ በማይበራ ወይም በማይሰራ መኪና መንዳት እንደማለት ነው። ይህ ማለት መኪናውን አለመንዳት ማለት አይደለም። ነገር ግን ወዴት እንደምትነዳ አታውቅም። ኢሞሽናል ስትሆን መወሰን ትችላለህ፣ ነገር ግን ውሳኔዎችህ መጥፎና ስህተት የተሞላበት ይሆናል። ነገሮች ጥርት ብለው አይታዩህም። ሳይንስ እንዳረጋገጠው ከሆነ አንድ ሰው በከባድ ስሜት ውስጥ ካለ ማለትም ጭንቀት፣ ንዴትና ሐዘንና የመሳሰሉትን ስሜቶች ውስጥ ከሆነ የሚያመዛዝነው፣ የሚያሰላስለውና የሚወስነው የአእምሮአችን ክፍል ለስ አክቲቭ ይሆናል። በዚህን ሰዓት ስሜታዊ የአእምሮአችን ክፍል አክቲቭ ይሆናል። ስለዚህ በዚህ ሁኔታ ውስጥ ዲሳይድ ስታደርግ በማመዛዘንና ምክንያታዊ በመሆን ሳይሆን በስሜት ብቻና ብቻ ይሆናል። እናም በስሜትህ የምትወስናቸው ውሳኔዎች ደግሞ ምንጊዜም መጨረሻቸው ጸጸት ነው። ስለዚህ በህይወትህ ልትረሳው የማይገባው አንድ ህግ ልንገርህ። በከባድ ስሜት ውስጥ ሆነ ከባድ ውሳኔዎችን በፍጹም እንዳትወስን። ስለዚህ መፍትሄው ይህ ነው። ፖዝ፣ ዶንት ሪያክት ኢንስታንትሊ። በመጀመሪያ ተረጋጋ። ከመወሰንህ በፊት ለራስህ ጊዜ ስጠው። ስሜትህን አረጋጋ። ከዚያም ከተረጋጋ በኋላ ያሉህን ኦፕሽኖች ቆም ብለህ ተመልከት። እይታ የጠራ ይሆናል፣ አእምሮህም ዝግጁ ይሆናል። ልክ በተረጋጋህና በሰከነ ስሜት ውስጥ ስትሆን የምትወስነው ውሳኔ በኮንፊደንስ ይሆናል። አየህ፣ በተረጋጋ አእምሮ ጥበባዊ ውሳኔ መወሰን ይቻላል። ስለዚህ በምንም አይነት ከባድ ስሜት ውስጥ ሆነ በፍጹም ውሳኔን እንዳትወስን። ይልቁንም ራስህን እና አእምሮህን አረጋግተህ በተረጋጋ መንፈስ በህይወትህ የማትጸጸትበትን ውሳኔ ወስን። ሶስተኛ፣ ትናንሽ ውሳኔዎችን በፍጥነት ትልልቅ ውሳኔዎችን ደግሞ በዝግታ ወስን። ጥበባዊ ውሳኔዎችን ለመወሰን ከሚረዱ ነገሮች መካከል አንዱ የምትወስነው ውሳኔ ትልቅ ነው ወይስ ትንሽ ነው የሚለውን መለየት ይኖርብሃል። አንዳንድ ሰዎች ምን መብላት እንዳለባቸው ለመወሰን ሰዓታት ይፈጅባቸዋል። ምን መልበስ እንዳለባቸው ለመወሰን ብዙ ደቂቃዎች ይፈጁባቸዋል። ሌሎች ደግሞ ላይፋቸውን የሚወስን ትልቅ ውሳኔን በቅጽበት ይወስናሉ። ምን መማር እንዳለባቸው፣ ማንን ማግባት እንዳለባቸው፣ ምን መስራት እንዳለባቸው እና የመሳሰሉትን ትላልቅ ውሳኔዎች በግዴለሽነትና ባለማወቅ በቅጽበት ይወስናሉ። እነዚህ ሁለቱም መንገዶች ህይወታችንን በማንፈልገው መንገድ ይመሩናል። እናም በህይወት ስኬታማ መሆን ከፈለክ ትናንሽ ውሳኔዎችን በፍጥነት ትላልቅ ውሳኔዎችን ደግሞ በዝግታ መወሰን ይኖርብሃል። አስተውለ ከሆነ ህይወትህ በትናንሽ ውሳኔዎች የተከበበ ነው። ምን መብላት እንዳለብህ፣ ማንን ማውራት እንዳለብህ፣ ምን መልበስ እንዳለብህ እና የመሳሰሉት ምርጫዎች ህይወትህን ከበውት ይገኛሉ። እነዚህ ብዙና ትናንሽ ውሳኔዎች ላይ ጊዜህን የምታጠፋ ከሆነ በእውነትም ትከስራለህ። ስለዚህ እንደነዚህ አይነት ውሳኔዎች ሲምፕል፣ ፋስት እና አውቶማቲካሊ በሆነ መንገድ መወሰን ይኖርብሃል። ጊዜህን አታጥፋ። ይህንን የምታደርግበት ትልቁ ምክንያት እነዚህን ትንንሽ ውሳኔዎች በቶሎ ወስነህ
በህይወትህ ትልቅ ናቸው ብለህ የምትላቸውን ውሳኔዎች ላይ ሰፋ ያለ ጊዜ እንድትወስድ ነው። ትልልቅ ውሳኔዎች በባህሪያቸው ሰዓትን ይፈልጋሉ፣ ጊዜ ይወስዳሉ። ምን መስራት እንዳለብህ፣ ምን መማር እንዳለብህ፣ ማንን ማግባባት እንዳለብህ፣ ምን አይነት ቢዝነስ ሊኖርህ እንደሚገባ፣ የህይወትህ ህልምና እቅድ ምን መሆን እንዳለበትና የመሳሰሉት ውሳኔዎች በህይወት ላይ ትልቅ ተጽዕኖ ማምጣት ከመቻሉም ባለፈ ትልቅ የሆነ ውጤት ይኖረዋል። ይህ በመሆኑ ደግሞ ሰፋ ያለ ጊዜ ወስደህ ልታሰላስልና ልታገናዝብ ይገባሃል። አየህ፣ ለእነዚህ ውሳኔዎች ጊዜ ወስደህ መረጃን መሰብሰብ ይኖርብሃል። እይታህን ማስፋት ይኖርብሃል። በተለያዩ አመለካከቶችና ፐርስፔክቲቭ ማየት ይኖርብሃል። ከዚያም ከወሰንክ በኋላ ደግሞ ውጤቱ ምን ሊሆን ይችላል ብለህ በሰፊ ጊዜ ማሰብ አለብህ። ምክንያቱም የምትወስነው ቀላል የሆነ ውሳኔ ስላልሆነ፣ የምትወስነው ህይወትህን የት ማድረስ እንዳለብህ ወይም የት ማድረግ እንዳለበት ስለሆነ፣ ስለዚህ ሰፋ ያለ ጊዜ ወስደህ ለትልልቅ ውሳኔዎች ማሰብ ይኖርብሃል። የትኛው ትልቅ እና የትኛው ትንሽ ውሳኔ እንደሆነ ማወቅ በጣም አስፈላጊ ስኪል ነው። ስለዚህ በትናንሽ ውሳኔዎች ጊዜ ማጥፋትህን ትተህ በትልልቅ ውሳኔዎች ህይወትህን ቀይር። አራተኛ፣ እምቢ ማለትን ተማር ወይም learn to say no። እስከዛሬ ካሉት ቃላቶች ውስጥ በጣም ፓወርፉል የሆነ ቃል ቢኖር ኖ ወይም እምቢ ነው። ብዙ ሰዎች ኖ ማለትን ይፈራሉ። ምክንያቱም ሰዎች ወይም ጓደኞቻቸው እንዳይከፉና ምን ይላሉ በሚል ተልካሻ ሰበብ። እናም ለነገሮች እሺ ማለት ትህትናና መልካም ባህሪ ይመስላቸዋል። ነገር ግን እውነታው ሁል ጊዜ እሺ የምትል ከሆነ እነዚህ ያንተ እሺዎች የአንተን ኃይል፣ ጊዜ፣ ፎከስ፣ ግብንና ብዙ እድሎችን ያሳጡሃል። በጣም ጥበባዊ የሆነ ውሳኔን መወሰን ትፈልጋለህ? እምቢ ወይም አልፈልግም ማለትን ተማር። ምርጫ አይደለም፣ ግዴታ ነው። እስኪ አስበው፣ እስከዛሬ እምቢ ማለት ባለብህ ሰዓት ላይ እምቢ ባለማለት የከፈልከውን መስዋዕትነት ወይም ዋጋ አስበው። በዚያን ጊዜ እምቢ ብትል ኖሮ ብዙ ነገር ታተርፍ ነበር። እምቢ ማለት ሰዎችን መጉዳት ሳይሆን ራስን ማክበር ነው። ስለዚህ እምቢ ማለትን ለመማር መጀመሪያ ለአንተ ምን ነገሮች ቫልዩ እንዳላቸው፣ ምን ያህል አስፈላጊ መሆናቸውን መረዳት አለብህ። ምን ፕራዮሪታይዝ ማድረግ እንዳለብህና ግብህን ማወቅ አለብህ። ከዚያ ምርጫዎች ወደ አንተ ሲመጡ ታስባለህ። ይህ ጉዳይ በህይወትህ ይጠቅመኛል ወይስ እምቢ ብልስ ምን ይፈጠር ይሆናል ብለህ ታስባለህ። ከዚያም ያ ነገር አስፈላጊ ሆኖ ካልተገኘ ያለማንገራገርና በልበ ሙሉነት እምቢ ወይም አልፈልግም ትላለህ። ያኔ ጥበባዊ የሆነ ውሳኔን ትወስናለህ። ከህልምህ ጋርና ከፐርፐስ ጋር እኩል መሄድ ትጀምራለህ። ስለዚህ ከህልምህ ጋርና ከእቅድ ጋር ወይም ከቪዥንህ ጋር የማይሄዱ ብዙ ነገሮች ወደ አንተ ሲመጡ፣ ብዙ ምርጫዎች ወደ አንተ ሲመጡ፣ ብዙ ውሳኔዎች ወደ አንተ ሲመጡ እምቢ ማለትን ተለማመድ። ያኔ ጥበባዊ ውሳኔ ወሰንክ ማለት ነው። የመጨረሻውና አምስተኛው ህግ በራስህ ተማመን። ከላይ የተባባልነው ነገር ሁሉ አድርገህ ነገር ግን በመጨረሻ በራስህ የማትተማመንና ኮንፊደንስ የሌለ ከሆንክ ስቲል ደካማ የሆነ ውሳኔን ትወስናለህ። ብዙ ሰዎች ውሳኔያቸውን ሲወስኑ የሚሳሳቱት ወይም ፌል የሚያደርጉበት ምክንያት በራሳቸው ከባድ የሆነና ጥርጣሬ አለባቸው። በራሳቸው ብቻ ምንም ነገር አያደርጉም። ሰዎች ዲሲዥናቸውን አፕሩቭ እንዲያደርጉላቸው ይጠብቃሉ። በጣም በተደጋጋሚ ልክ ባልሆንስ፣ ብሳሳትስ፣ የሆነ ነገር በሆንስ ብለው ራሳቸውን ይጠይቃሉ። በራሳቸው የራሳቸውን የህይወትን ሪስክ ራሳቸው ሳይሆኑ ሰዎች እንዲወስዱላቸው ይጠብቃሉ። በዚህም ምክንያት ጠንካራ የሆነ ውሳኔን ለመወሰን ይቸገራሉ። እውነታው ግን በዚህ ምድር ላይ ማንም ሰው ፐርፌክት አይደለም። ሁሉም ሰው ይሳሳታል። አንተም ትሳሳታለህ፣ ሌላውም ይሳሳታል። ነገር ግን ስህተትህን በጊዜ ሂደት ውስጥ እየቀረፍክ ትመጣለህ። የሆነ ሰዓት ላይ ጠንካራ ውሳኔን ትወስናለህ። ስለዚህ ራስህን ከማንም በላይ እመነው። የህይወትህን ሪስክ ራስህ ቴክ ለማድረግ ጀምር። ማንም ሰው ያንተን ውሳኔ እንዲወስንልህ አትጠብቅ። ማንም ሰው በአንተ ስፔሻል ወይም ጠንካራ ጉዳይ ላይ እንዲገባ አትፍቀድለት። ነገር ግን ከሰዎች ሀሳብን ውሰድ፣ መረጃን ሰብስብ። ነገር ግን ሰዎች ያንተን ውሳኔ እንዲወስኑ አትፍቀድላቸው። ያኔ
በራስህ ምን ማድረግ እንዳለብህ ማመዛዘን ትጀምራለህ። እንዴት ጥሩ ውሳኔ መወሰን እንዳለብህ መማር ትጀምራለህ። ከዚያም ከጊዜ ሂደት በኋላ ራስህን ጥበባዊ የሆነ ውሳኔን መወሰን ቀላል ይሆንልሃል። በዛሬው ቪዲዮ እንደተጠቀማችሁ አልጠራጠርም። እነዚህን 5 ነገሮች በማድረግ የህይወታችሁን ትልልቅ ውሳኔዎችን ለመወሰን አትቸገሩም። ስለዚህ እንደዚህ አይነት ቪዲዮዎች ወደ እናንተ እንዲደርሱ ላይክ በማድረግ እንድታደርጉ እጠይቃችኋለሁ። ቤተሰብ ካልሆናችሁ ደግሞ ንቃት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።